በከተማችን ውስጥ ያሉ የስፖርት መኪናዎችና የመጫወቻ ቁሳቁሶች እንዲሁም የሃይዌይ አስፋልቶችን ለመስራት የጎማ ፍቅፋቂን እንደሚጠቀሙ ታውቃላችሁ? ይሄ የጎማ ፍቅፋቂስ ከወዳደቁ የመኪና ጎማዎች እንደሚሰራ ስንቶቻችሁ ታውቃላችሁ? አሁን የምነግራችሁ የቢዝነስ እድል የአካባቢ ብክለትን የሚቀንስና ከፍተኛ የሆነ ትርፍ ያለው ቢዝነስ ነው። ሰላም ጤና ይስጥልኝ። በዚህ ቪዲዮ ይህንን የጎማ ፍቅፋቂ ለምን አይነት አገልግሎት እንደምንጠቀም እናያለን። ቀጥሎም የገበያውን ፍላጎት እናጠናለን። በመጨረሻም ለዚህ ቢዝነስ የሚያስፈልጉ ማሽኖችና እነዚህን ማሽኖች የት ማግኘት እንደምንችል እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። የቪዲዮ ሐሳብ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። በየዓመቱ በሚሊዮን የሚቆጠሩ የመኪና ጎማዎች ይጣላሉ። ይሄ ደግሞ ለአካባቢ ብክለት ከፍተኛ አስተዋጽኦ ያደርጋል። ነገር ግን እነዚህን የወዳደቁ ጎማዎች በመጠቀም የጎማ ፍቅፋቂ ማምረት የአካባቢ ብክለትን ከመቀነሱን ባሻገር ከፍተኛ የገበያ ፍላጎት ላላቸው ለመንገድ ግንባታ፣ ለስፖርት ማዘውተሪያ ቦታዎችና ለአውቶሞቲቭ ኢንዱስትሪዎች ማቅረብ ይቻላል። ይሄ የጎማ ፍቅፋቂ የመኪና ጎማዎችን በመቆራረጥና በመፍጨት የሚመረት ሲሆን ከላይ እንደነገርኳችሁ ለተለያዩ ዘርፎች በጣም ተፈላጊ ቢሆንም ሁሉም ኢንዱስትሪዎች የራሳቸው የሆነ መስፈርት ይኖራቸዋል። አንዳንዶቹ በጣም የደቀቀ ፍቅፋቂ ሲፈልጉ፣ ሌሎቹ ደግሞ መጠነኛ ሳይዝ ያላቸው የጎማ ፍቅፋቂ ሊፈልጉ ይችላሉ። የገበያ ፍላጎቱን ስንመለከት በ2023 1.4 ቢሊዮን ሲሆን በ2030 ደግሞ ወደ 2.4 ቢሊዮን ያድጋል ተብሎ ይገመታል። ይህም ማለት ምርትና የገበያ ፍላጎቱ በ5.1% ያድጋል እንደማለት ነው። በየዓመቱ 1.6 ቢሊዮን አዳዲስ ጎማዎች ይመረታሉ። ከነዚህም 1 ቢሊዮን የሚያክሉት አገልግሎታቸውን ጨርሰው የሚጣሉ ናቸው። እነዚህን የጎማ ፍቅፋቂ የሚያመርቱ ድርጅቶችም በአመት ውስጥ 100 ሚሊዮን ጎማ ብቻ ነው ሪሳይክል የሚያደርጉት። ስለዚህ ወደዚህ ቢዝነስ መቀላቀል በቂ አቅርቦትና የማይቋረጥ የገበያ ፍላጎት ያለው በመሆኑ ከፍተኛ የሆነ ትርፍ የሚያስገኝ ስራ ነው። ይህንን ቢዝነስ ለመጀመር በመጀመሪያ እነዚህን የመኪና ጎማዎች በበቂ ሁኔታ የምናገኝበትን ቦታ መፈለግ ይኖርብናል። ጎማውን ለማግኘት የመኪና ሰርቪስ የሚሰጥበትን ቦታ መጎብኘት ይኖርብናል፣ ወይም ደግሞ አካባቢያችን ያሉ የወዳደቁና የተበላሹ ጎማዎችን የሚሸጡ ሰዎችን ማነጋገር እንችላለን። በመቀጠልም የሰበሰብናቸውን ጎማዎች ወደሚቀጥለው ሂደት ከመሄዳችን በፊት በአይነታቸውና በሳይዛቸው መለያየት ይኖርብናል። ጎማዎቹ ታጥበው ከጸዱ በኋላ መቆራረጥ እንጀምራለን። ለዚህም ፕሮሰስ የሚያስፈልገን ሽሬዲንግ ማሽን ሲባል ይሄ ማሽን ጎማውን ደቀቅ አድርጎ ይቆራርጠዋል። በመቀጠልም ማግኔቲክ ሰፓሬተር ወይም ደግሞ ኤር ክላሲፋየር ያስፈልገናል። እነኚህም የሚያስፈልጉን የተቆራረጡትን በመጠናቸው ለመለያየት ያገለግሉናል። ይሄ የጎማ ፍቅፋቂ በዋናነት የሚያገለግለው ለአውቶሞቲቭ እና ኢንዱስትሪያል ሴክተሮች ሲሆን በኮንስትራክሽን ኢንዱስትሪም ዘርፍ ከፍተኛ የሆነ ተፈላጊነት አለው። በተለይ ለመንገድ ግንባታዎችና ለኢንፍራስትራክቸር ፕሮጀክቶች። ወደዚህ ቢዝነስ ሲገባ በትንሹ ካፒታል ተጀምሮ እያደገ መሄድ የሚችል ቢዝነስ ነው። ይህንን ቢዝነስ በትልቁ ለመጀመር ደግሞ ለማሽኖች፣ ለቦታ ኪራይና ለመስሪያ ካፒታል የተወሰነ ኢንቨስትመንትን ይጠይቃል። በጎማ የሚሰሩ ኢኮ ፍሬንድሊ የሆኑ ማቴሪያሎች ከጊዜ ወደ ጊዜ ተፈላጊነታቸው እየጨመረ ነው የመጣው። ሪሳይክል ተደርገው የሚሰሩ ስራዎች ከመንግስትም ከፍተኛ የሆነ ድጋፍ ይደረግባቸዋል። ምክንያቱም አንደኛ ኢምፖርት የሚደረጉ ግብአቶችን ከመቀነስ አንፃር፣ ሁለተኛ አካባቢ ብክለትን ለመቀነስ፣ ሶስተኛ ደግሞ የሚጣሉ ንብረቶችን ማኔጅ ከማድረግ አንፃር የሪሳይክሊንግ ቢዝነስ በጣም የሚደገፍና የሚበረታታ የቢዝነስ ሐሳብ ነው። እንደምታውቁት ይሄ ጎማ የሚመረተው ከራበር ማቴሪያል ሲሆን በራበር የሚሰሩ ማቴሪያሎችን ንጹህ ራበር ተጠቅሞ ከመስራት ይልቅ እንደዚህ ከወዳደቁ ጎማዎች ማምረት የምናወጣውን ወጪ በእጅጉ ይቀንስልናል። እነዚህ የወዳደቁ ጎማዎች ለሁሉም ኢንዱስትሪ በሚባል ደረጃ ተፈላጊነታቸው ከፍተኛ ነው። ለምሳሌ ለመንገድ ግንባታዎች፣ ለህፃናት የመጫወቻ ስፍራዎች፣ አሻንጉሊቶችን ለማምረት፣ የመሬት ምንጣፎችን፣ የተለያዩ የቤት ውስጥና የቢሮ ውስጥ መገልገያ ቁሳቁሶችን፣ ለሻማና ኢፖክሲ መስሪያ የሚያገለግሉ የተለያዩ ሞልዶችን፣ ብቻ እዚህ ጋር የዘረዘርኩት በጣም ጥቂቶቹ ሲሆን ከዚህም በላይ እጅግ በጣም ብዙ ነገሮችን ይህንን የጎማ ፍቅፋቂ በመጠቀም መስራት ይቻላል። በዚህም ምክንያት የዚህ የጎማ ፍቅፋቂ ተፈላጊነት በየዓመቱ በከፍተኛ መጠን እየጨመረ ነው የመጣው። ኮስት ኢፌክቲቭ እና የአካባቢ ብክለትን የሚቀንስ ቢዝነስ በመሆኑ ይህንን ቢዝነስ አትራፊ ያደርገዋል። የወዳደቁ ጎማዎችን እያደቀቁ መሸጥ አካባቢ ብክለትን የሚቀንስ ብቻ ሳይሆን ቋሚና ከፍተኛ ትርፍ ያለውን ቢዝነስ መገንባት ማለት ነው። የቢዝነስ ፕላን እና የሚያስፈልጉትን ማሽኖች ማዘጋጀትና ተገቢውን ፕራክቲስ ካደረግን በኋላ ጠንካራ የሆነ የገበያ ትስስርን በመፍጠር ወደዚህ አዋጭ ቢዝነስ መቀላቀል ይቻላል። ስለዚህ ቢዝነስ የበለጠ መረጃ ለማግኘት እንዲሁም ከላይ የዘረዘርኳቸውን ለዚህ ቢዝነስ የሚያስፈልጉ ማሽኖችን ማግኘት የምትፈልጉ ከታች ባስቀመጥኩት ስልክ ደውሉ። በዚህ ቪዲዮ ላይ ስለዚህ ቢዝነስ ያልተገለጸ ሐሳብ ካላችሁ ሐሳባችሁን ኮሜንት ላይ አሳውቁኝ። የቢዝነስ ሐሳቡ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።